የአባይ ውሃ ይመስላል። እንደ ጉድ ነው የሚሄደው ዝናቡ። እኔ እኮ እየተበሳሁ ነው ብርድ ማለት ነው። ጥፍ እያደረገኝ ብርድ እየቀጠቀጠኝ ነው ማለት ነው። ወላሂ ቀጠቀጠኝ ብርዱ። ክረምት ገብቷል። ክረምት ዛሬ እኮ መቼ መሰለኝ? ግንቦት ነው አይደል? በግንቦት ዝናብ ሲጥል ቆንጆ ነው እንዴ? ግንቦት ነው። ግንቦት እየገባ ገና እየገባ ነው። እልሙሁም ክረምት ሆኗል። ክረምት አልኩሽ ሻዳሩ ሲቀጠቀጠው ነው ያደረው። ያው ቤቱ ደግሞ እንትን አልተሰራለትም ነበረ ግቢው። ዛሬ ይሰራሉ ብዬ ነበር። ይኸውልሽ እንትንም አላሉ። ዝናቡ መጣ። ለአንድ ሰዓት ምናምን እንሰራለን ብለው አሁን ዝናቡ መጥቶ ቁጭ አለልሻለሁ እና ያምራል። በቃ አሁን ቡና ሻይ ምናምን እያሉ ቁጭ ሲሉ በጣም የሚያምረው ወላሂ በጣም ያረካል። ግን ችግሩ ምን መሰለሽ? ሀሊብ ምናምን የለም እንጂ ኢትዮጵያ ወተት ነው። ተከራይተሽ ካልሆነ ዝም ብሎ በእንትን አይገኝም። ማሻአላህ ተባረከ ረህማ ማሻአላህ በል። እስኪ እዛ እንትን ውስጥ ልሂድና ላሳያችሁ። ቆይ እንትን አለ። ወይኔ የሆነ እንትን አለ። ይሄ በሩ ይሄ እኮ ነው። በሩ ይሄ ነው። ግን ተላይ እንትን ቢለበስበት ዝናብ አይመታውም። ገብቶሻል? ዝናብ አይመታውም ነበር። ግን ምን ሆነልሽ መሰለሽ? ዛሬ ዝናብ መጣልሻለሁ። ምንም ማድረግ አልችልም። እቺ ደግሞ እቺኛይቱ የተሰራችው እዚህ ሲቀረብራል ሀያት እቺ ማለት ነው። ቆርቆሮ በቆርቆሮ የሰራ ለቅሳላው ነው። ለልብስ ማጠቢያው ማለት ነው። ለዛ ነው ያሰራዋት። ልብሱ ማጠቢያውን እሱ ውስጥ አጥባለሁ። ከዛ በቃ እዛው ፍሳሹ በዛው ይሄዳል ብዬ ማለት ነው። ፍሳሹ እዛው ይሄዳል ብዬ ወረበለ ወጥቼ ላሳያችሁ ነበረ። ዝናቡም በጣም ከባድ ነው። ዝጋ ማለት ነው። ውር ውራት
ወጥቼ ነው